በወረዳው ያለውን የመሰረተ ልማት ችግር ለማቃለል በህብረተሰቡና በመንግስት የጋራ ተሳትፎ የሎደር ማሽን ግዢ በመፈጸም ተስፋ ሰጪ ስራዎች እየተከናወኑ ነው። ዛሬ በዳሎቻ የተገነቡ መንገዶች ገበያን፣ አገልግሎትንና እድልን ወደ ህዝቡ እያቀረቡ ነው። እነዚህ በርካታ ጥያቄዎች ይነሳሉ። ከመንገድ ጋር ተያይዞ መንገድ ከሌለ ያው ይታወቃል፣ አርሶ አደሩም ያመረታቸው ምርቶቹ ወደ ገበያም እነዚህ ነገሮችን እንትን ማድረግ ስለማይችል የግድ መንገድ ለአርሶ አደሩ ቢሆን ለማህበረሰባችን በጣም እጅግ ጠቃሚና አስፈላጊ ነው። መነሻ ያው አርሶ አደሩ የሚያነሳቸው የመልካም አስተዳደር ጥያቄዎችን ያው በየቅደም ተከተል በየኦርደራቸው ቀበሌ ከቀበሌ የሚያገናኙ መንገዶችን ቀበሌ እንደገና ከሌሎች አጎራባች ወረዳዎች ጋር የሚያገናኝ በዛ መልኩ አድርገን እየሰራን ያለንበት ሁኔታ ነው ያለው። በዚህም ያው በርካታ ስራዎችን እየሰራን ያለንበት ሁኔታ ያለው አንዱ በህብረተሰቡ መሰረታዊ ይነሳ የነበረው መንገድ ልማት ጥያቄ ነው። በተለይ ክረምት ከበጋ የሚያስጌዱ መንገዶችን መስራት ላይ ለዚህም ደግሞ አንድ ሁሉም ቦታ ሬዳሾች፣ ቦርቦሮች ጠጠር በመጥፋት መንገዶች በሙሉ ክረምት ከበጋ ማስጌድ የሚችሉበትን ደረጃ ለመስራት አንድ መሰረታዊ ማነቆ የነበረብን ሎደር አልነበረንም። ይህንንም ባጠረ ጊዜ በአንድ ወር ውስጥ የህብረተሰብ ሞቢላይዝ በማድረግና የመንግስትን በጀት በማቀናጀት ሁለቱን አቀናጅተን በአንድ ወር በሆነ ጊዜ ውስጥ በ13 ሚሊዮን ብር ሎደር በማስገባት እውን ማድረግ የቻልነበትና በዚህም ልክ እንደመጣ ስራዎችን ጀምረናል። ቦርቦር፣ ሬዳሽ መጥፋት፣ የሎደር ስራ የሚፈልጉ ቦታዎችን በሙሉ እየሰራን ያለነበትና ቅድም ላነሳሁት የውሃ እጥረታችንም ሰፋፊ ቦታዎችን ኩሬዎችን በመቆፈርም ትልቅ ፋይዳ ሊኖረው የሚችል ዘርፈ ብዙ ጥቅም ሊሰጥ የሚችል ይህን ሎደር እውን ማድረግ የቻልነበትም በዚህም ስራ ጀምረናል። ሰፋፊ መንገዶችን እየሰራን ነው። ማቴሪያል የማልበስ ስራ ቦርቦር፣ ሬዳሽ የራሳችን ሲኖ አለን፣ ግሬደር አለን፣ ሎደር አለን፣ የተሟላ ነው። በዚህም ክረምት ከበጋ ሊያስጌዱ የሚችሉበትን መንገዶችን በሙሉ በዚህ መንገድ እየሰራን እንደሆነ ለማንሳት ነው። እንዲሁም የድልድይ ስራዎችን በየቦታው ለፓይፕ የሚፈልጉ እንትኖችን ፓይፕ በማፈላለግም በራስ አቅም የተወሰነ በመስራትም መንገድ ልማት ስራን በተገቢው እያሳለጥንበት ያለ እንደሆነ ለማንሳት ነው። ከዛ ውጪ ሌሎች ከገጠር መንገድ ከሚያስተዳድራቸው መንገዶች ዳሎቻ ኢሎስንም፣ ዳሎቻ ጦራ ያለውንም፣ ዳሎቻ ጋዝበር ያለውንም እነዚህን መንገዶች ምናልባት ከሌላው ጊዜ በተሻለ መልኩ እየሰራ ያለበት ጥገናዎችን እየሰራ ያለበት በተለይ ዳሎቻ ጦራን የመጀመሪያ ደረጃውን ጨርሶታል። አሁን ጠጠርና ሬዳሽ ማልበስ ስራ ወደዛ ይሸጋገራሉ። እንዲሁም ደግሞ ዳሎቻ ኢሎስንም የመበተኑንም ሌሎች ስራዎችን እየሰራ እያጠናቀቀ ያለበት እዛው ደግሞ የቦቦዶ ወንዝ የዘመናት የህዝብ ጥያቄ የነበረውን እዛ በተገቢው እየሰራ እያፋጠነ ያለበት የቦቦዶ ስልጤ ወረዳና ዳሎቻ ወረዳን የሚያገናኝ ትልቅ ድልድይ ነው። እሱን ስራ በክልሉ ገጠር መንገድ በኩል ርብርብ እየተደረገ ያለበት እንዲሁም ዳሎቻ ጦራ ላይ የነበሩ ድልድይ የተበላሹ ድልድዮች ነበሩ። ያንን በአዲስ መልክ የመተካት የመስራቱን ስራ እንዲሁም ሌሎችም ጥገና የሚፈልጉ ድልድዮች በዘላቂነት መፍትሄ የሚፈልጉ ድልድዮችን በመስራት ረገድ ላይ ሰፊ ስራ የተሰራበት ነው ማለት ይቻላል። ከክልል ገጠር መንገድ ጋር በመሆን ቀሪ ስራዎችንም በዛ መንገድ ተጠናክሮ የሚቀጥሉ እንደሆነ ግን በራሳችን አቅም ያሉትን በሰፊው በራሳችን ሁሉ ነገር ማሽኖች ስላሉ በዛ መንገድ የመንገድ የህዝቡን ጥያቄ ለመመለስ ርብርቦች እየተደረጉ እንደሆነ ኢቭን ድልድዮችንም ጭምር እነ ጎላኩሬ በሚባል ቀበሌ ላይ የህብረተሰብና የመንግስትን አቅም በማስተባበር እየሰራን እንደሆነ ለማንሳት ነው። እንደ ወረዳ አጋጥመውን የነበሩ በስራው ሂደት አጋጥሞ የነበሩ ችግሮች ያው አንደኛ ለካሽ ወይም የበጀት እጥረቶች ነበሩ። ሁለተኛ ከፍተኛ የሆነ ኢዳ መኖር ነው። በተለይ በጣም የኢዳ ጫና ውስጥ የነበረትና ብዙ በተለይ የሰራተኛ ጥቅም እንደነዱት ያሉ መከፈል ያለባቸው ሳይከፈሉ ለ3 ለ4 ዓመታት ሲንከባለል የመጡ እንዲሁም ሌሎች የመሰል ኢዳዎች በተለይም የ8 ወር ደሞዝ ረጅም ጊዜያት በጣም እየተከፈለ በመምጣቱ ቀሪውን ወራት ለማቻቻል ለሰራተኛው ደሞዝ በብድር ሲከፈል የነበረበትን ይሄ ትልቅ ጫና የፈጠረ የነበረ እንደሆነ የዕዳ ጫናና ደሞዝን እንኳን አስተማማኝ አድርጎ ያለመክፈል መሰረታዊ ችግሮች ነበሩ። ያው እነዚህ ችግሮችንም ለመሻገር በተለይ
ከ2017 ጅምር ጀምሮ አንድ ባንድ የነበሩ በገቢና በፋይናንስ ስርዓታችን ላይ የነበሩ ጥንካሬና ጉድለቶችን በዝርዝር በመገምገም እነዚህን ችግሮች መሻገሪያ መንገድ በማስቀመጥ አንደኛ ብክነትን ዜሮ ማድረግ በሚል ጥብቅ ቁጥጥር በእያንዳንዱ ነገር በማድረግ በዚህ ማሻሻል ተችሏል። ሁለተኛው የወጪ ቅነሳ ስትራቴጂና ገቢን አማጦ መሰብሰብ አማራጭ ማስፋት ላይ ትኩረት አድርገን በመሄድ እነዚህን ችግሮች መሻገር የተቻለበት ነው። ማንኛውም ልማት እውነተኛ ምስክር ህዝቡ ነው። የተፈጠረላቸውን የስራ እድል ተጠቅመው ወጣቶች፣ የጤና አገልግሎት ያገኙ እናቶች፣ የንጹህ መጠጥ ውሃ ተጠቃሚ የሆኑ ነዋሪዎች፣ የምርታማነት ውጤት ያዩ አርሶ አደሮች ለውጡን በቃል ሳይሆን በህይወታቸው የመሰከሩ የዚህ ጉዞ ዋና ተዋናዮች ናቸው። ዳሎቻ ከትጋት የተወለደ ለውጥ ዛሬ ታሪክ ሆኗል። ከህዝብ ተሳትፎ የተፈጠረው ስኬት ነገን የሚያበራ ተስፋ ሆኗል። ይህ ነው ዳሎቻ ከትጋት የተፈጠረ አዲስ ገጽ። ቆይታችሁ ከኛ ጋር ስለነበረ ከልብ እናመሰግናለን።